እግዚአብሔር ተናግሮ ይኖራል፣ ብርሃንና ተስፋ ይሞላል። እግዚአብሔር ተናግሮ ይኖራል፣ መንገዳችንን ያሳል ሁሉ ቀን። ችግር ይዞ አይቆይም፣ ሐሴት እንዲነሳ ይፈቅድ። እግዚአብሔር ከኛ ጋር ነው፣ ዛሬም የባለቤትነት ቀን ነው። አስቸጋሪ መንገድ ቢኖርም ዛሬ ደስታ እንደገና ተከፍቶ፣ ዛሬ እግዚአብሔር ለእኛ አዲስ መክፈቻ አበራ። ሰው ሊያስደንቅ አይችልም፣ የሰማይ ስጦታ ነው። እግዚአብሔር እኛን ያመራል፣ ከፍቅር ወደ ፍቅር ይበዛል። ቀናችን ቢያስቸግርም እዛ ብርሃን ታገኘዋለች። ከጭንቀት በኋላ በረከት የተሞላ ቀን ይገኛል። እኛ እንደምናምን የተሻለ መንገድ ይመጣ ይባላል። ዛሬው ተጀምሯል በሰላምና በፍቅር የተሞላ። እግዚአብሔር ተናግሮ ይኖራል፣ ብርሃንና ተስፋ ይሞላል። እግዚአብሔር ተናግሮ ይኖራል፣ መንገዳችንን ያሳል ሁሉ ቀን። ችግር ይዞ አይቆይም፣ ሐሴት እንዲነሳ ይፈቅድ። ዛሬ የፍቅር ቀን ነው፣ በእግዚአብሔር በብርሃን ተሞላ። ሰዎች የሚፈልጉትን ይናገራሉ፣ ነገር ግን አንዱ እውነት አለ። መምራታችን የሚያደርግ ብቻውን የሚታመን ፈጣሪ አለ። ከዛሬ ጀምሮ መንገዳችን በብርታት በብርሃን ይሄዳል። የቤተሰብ ሐሴት ይበዛል፣ በምስጋና ልብ ይሞላል። ሁሉም የሚደረገው ምክንያት አለው፣ እሱም ያሳየን። አይደክምም፣ ብርሃን ይመጣል፣ የምርኮኛ ቀን ይነሳል። ዛሬ ልባችን በአንድነት ተከላከለ፣ የተባረከ ፍቅር ተነሳ። በዘመናት ውስጥ የሚቀጥል የቤተሰብ ዜማ ዛሬ ተጀምሯል። እግዚአብሔር ተናግሮ ይኖራል፣ ብርሃንና ተስፋ ይሞላል። እግዚአብሔር ተናግሮ ይኖራል፣ መንገዳችንን ያሳል ሁሉ ቀን። ችግር ይዞ አይቆይም፣ ሐሴት እንዲነሳ ይፈቅድ። ዛሬ የፍቅር ቀን ነው፣ በእግዚአብሔር በብርሃን ተሞላ።